አቢኔና ዜማዬ ተገናኙ። ልቤ ስንጥቅ አለ። በጣም በደስታ ድራማ መሆኑን ራሱ ረስቼ ወይኔ ጉዴ ዘሩ ቀለጠ። እውነት ለመናገር በጣም ደስ ነበር የሚል ካሁን ለያቸው ደረሰ እያልኩኝ ተለያዩ እያልኩ አሁንም ላይገናኙ ነው እያልኩኝ ማለት ነው። በሰቀቀን መንገድ ላይ ደግሞ አሁንም ስትመጣ እየተንቀራፈፈች ቶሎ ተረመጅም እንዴ እያልኩኝ ወንድ ማለት ነው። በጣም አቢኒ ጎበዝ ጀግና አላለሁኝ። ከሞትንም አንድ ላይ ከኖርንም አንድ ላይ አላት። አቢኒ ደስ አለኝ። ምንም አትሆኝም ነይልኝ የኔ ፍቅር የኔ ውድ እያለ ይህ ሁሉ የሚያደርገው እናቴ ነው እያለ ግልጽልጽ አደረገላትና እንዴት ደስ እንዳለኝ አትጠይቁኝ። አሁንም ላይ ይገናኙ ነው ብዬ በጣም ልቤ እንደከፋኝና እንደጨነቀኝ ግን አብረው እስከሚተቃቀፉ ድረስ ወይኔ ጉዴ ልቤ የሚቆም እናንተ አንዳንዴ ድራማ አይመስላችሁም? ይገርማል። የሚገርመው ነገር የሚያሳዩት ማለት ነው ድራማ አይመስላችሁም? በቃ እውነት መስሎኝ ልቤ ሊቆም ነበር። እንዲሁ እውነት ለመናገር በጣም ደስ ይልናለኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከታዮቼ እንደምናላችሁልኝ ደህና ናችሁ ወይ? እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ሸር ላይክ እያረጉ ቤተሰብ የሆኑ እንግዲህ ውዶቼ እንግዲህ ሲገናኙም በአንድ ላይ ሲሞቱም በአንድ ላይ እንግዲህ ስታስደባድባቸው ማለት ነው በጣም ነበረ የተሰማኝና ያዳ ደግሞ እውነቱን አውቃለሁ ብሎታል። ደግሞ አሁንም እንደገና ካላሰበ ወደ ሌላ እንደሚወስደው ነው እና አስቦ ቢመለስ ጥሩ ነው እና ያዳ ማሰብ አለበት ግዴታ አስቦ አሁንም አስቦ ሌላ ሲስተም እንደሚፈጥርበት እርግጠኛ ነን። ተንከሲስ ማለት ነው እና ውዶቼ በጣም ተደስቻለሁ። እንዴት ወይኔ ጉዴ! ዛሬ ግን እንደዚህ ለምን ነው ግን ደስ ያለኝ? እውነት ለመናገር እንግዲህ የሚፈጠረውን አብረን እናያለን ማለት ነው። እድሏ ጭራሽ አጅሬ መጠጠጥ አድርጎ ስሟት ነክሳው ይሆን አላቅም። እውነት ለመናገር በጣም ደስ የሚል ነበር እና እንግዲህ ለመሰላችሁ ይህን ሁሉ ፍቅር እስከ መቃብር እድሏም አቢኒን አፍቅረዋለች። እውነት ለመናገር አቢኒ የሚፈቀር ሰው ነው፣ የዋህ ምስኪን ነው እና ያው ያዳም እንደዛው አሁንም በመርሳቱ ምክንያት ነው ናቲ በመርሳቱ ምክንያት ሊጫወትበት ፈልጎ ነበር ግን በጣም ደስ ብሎኛል። ልብሱን አውልቆን ካልበስ አብረን እንሄዳለው ስልኩን ሰጠው ግን አለው ከዚህ ቦታ ላይ ነቅነቅ ብሎበት ተጠፋ በህይወት ፍረድ ሲለው ምንም ችግር የለም ምናምን ከኔ ኮራ ብሎ ሲለው ያዳ ደግሞ ልጅቱን አገኛት አለው ብሎ ሊጠፋ ሲል መስሎት መሰለው። ፍቅረኛ በህይወቱ እንደሌለው ወንድም ጭራሽ እንደሌለው ቢነግረውም እንኳን ሊያምነው አልቻለም። የሚገርማችሁ አቢኒ ወንድም የለክም ፍቅረኛም የለም ከነመፈጠሩም የለም ቢለው ሊያምነው አልቻለም። ግን ለምን ይመስላችኋል? ይሄን ሁሉ የተደረገ ይሄን ሁሉ የተሰራ ማለት ነው እና በጣም ነበረ የሚገርመው። አቤት በጣም ያሳዝናል። ነገር ግን በስተመጨረሻም እንግዲህ ናቲ እንዳይገናኙ ምናምን በማድረግ አንድ እድል እንስጠው በማለት ያዳ ሳይሰበር ያሩጫ እውነት ለመናገር ውሃም አልቀረው ጭቃም አልቀረው እየተንከባለለ ነበር። አጅሬ ወይኔ ኮብለል እያለች መቶ አብረው ሲሆኑ ያላ እንዲህ አታቅፈውም እላለሁ። ወይኔ ዘማዬ ብሎ ሲል እቅፍ ስታደርግ ወይኔ ፍቅር እኮ እንደዚህ ነው። እና ውዶቼ ካሁን በኋላ ሊያምኑም ላያምኑም ሊስተካከልም ላይስተካከልም ይችላል። ግን ዜማዬ እውነቱን አውቆ እንደዚህ ከተፋገጠች አሁን ደግሞ አብረው ሲገናኙ ደሞ ፈልቷል። ሂዶም ሊለያያቸው ይችላል። ነገር ግን እሷ እውነቱን አውቃ ስላፈቀረችው
እኔ ደስ ብሎኛል ስለተገናኙ። ብቻ ናቲ ነው እኔና አንቺን የሚያገናኘን ናቲ እንዳንገናኝ ያደረገን ሲላት ትሞታላችሁ ብሎ ሲላት አሉ እውነት ለመናገር መንገድ ላይ የሞትን እንደሆነ ተለያይተን ልንቀር ነው ብላ በጣም ፈርታ ነበር። እና ግን ስመጣ ካንተ ሳልደርስ በሞት ስትለው ነይልኝ አትሞችም ከሞትንም በአንድ ላይ ከኖርንም አንድ ላይ ብሎ ሲላት እንግዲያ ከቦታው ላይ የሚከሰተው ነገር ናቲ እርግጠኛ ነኝ ወደ እነሱ ይሄዳሉ። እነሱ ሲተቃፈፉ ነው እንግዲህ ቪዲዮ ያለቀው። ቶሎ ቶሎ ቢለቁ እውነት ለመናገር በቃ ተናፍቀናል እላችኋለሁ ውዶቼ። በጣም ደስ ይላል። እንግዲህ ውዶቼ የምወደው ድራማ ነው። እስቲ ይህን ድራማ እንግዲህ እስከ መጨረሻው ተከታተሉ። እውነት ለመናገር በጣም ደስ ይል ነበር። ባለፈው በጣም ነበር የተሰማኝ አቢኒን ደብድቦት ያዳ ደግሞ በመርሳቱ ተጠቅሞ ብዙ ነገር ነበር ያደረጉ እና በዛ አቢኒ በመደብደሙ በጣም ነበር የተሰማኝ። ፍቅር እንደዚህ ነው ወይ? ዋጋ የለውም? ዋጋ ያስከፍላል ወይስ አያስከፍልም የሚለው ራሱ ሲብላላብኝ አድሯል። የሚገርማችሁ ነገር ማለት ነው። እና አንድ ሰው የፈቀረውን የወደደውን ሰው አሳልፎ ላለመሰጠት ያስታግላል። አሁን ግን ይህን ቪዲዮ ሳየው በጣም ተደስቻለሁ። እና የሰው ደስታ ደግሞ እንደዚህ ያስደስታል። እውነት ነው እኮ እውነት ለመናገር ፊልም መሆኑ ራሱ ድራማ መሆኑ ረስቸዋለሁ። በጣም የሰው ደስታ ያስደሳል፣ የሰው ሀዘን ያስከፋል የሚባል እውነት ነው ማለት ነው። እና እውነት ለመናገር ድራማ መሆኑን ረስቸው እውነት ተቸግረው ተበድለው ተሰቃይተው ሪያሊቲ በቃ እውነተኛ ነገር ነው የሚመስል ዝም ብላችሁ ስታዩ ዜማዬና በቃ እኔ እውነት ለመናገር በቃ አብረው የሚኖሩ አብረው ህይወታቸው የሚቀጥሉ እውነተኛ ድራማን የመሰለኝ። እና ሁላችሁም እውነት ለመናገር ዜማዬን ድራማ ብትከታተሉ እነግራችኋለሁ ውዶቼ። ለምን መሰላችሁ? ይህን እየተጠቀሙ ያለ በቃ እውነት ለመናገር ከነዚህ ልጆች ምን እንማራለን? ምንስ እንሰራለን የምትሉ ወይኔ ጉዴ! የሚገርማችሁ በዛኛው ሳምንት እውነቱን ነገራት። በዚህኛው ሳምንት ደግሞ ከሞትንም በአንድ ላይ ከኖርንም በአንድ ላይ ብሎ ሲላት በቃ ልቧ ደስ አላት። ደስ አይልም? ቅሬታቸው ሳንገናኝ የሞትን እንደሆነ ወይም የሞትኩ እንደሆን ብላ ስትለው ዜማዬ ጋር እንግዲህ አብረው በመገናኘታቸው ደስ ብሎናል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።